ኢትዮፎረም አብለዕለ መንግስቲ ኤርትራ ዘለዎ ጽልኢ ፍጹም ከም ዝኾነ ፈልጤ ነገር ግን ሎም ማዓንቲ ሓፊስ ዝኾነ ሓቂ ውፅኢሎ መንግስቲ ኤርትራ ኣብ ጉዳይ እዚ ኣብ መንጎ ኤርትራን ኢትዮጵያን ጥፍኣተኛ ከም ዘይኮነ ዘቃልዕ ሓበሬታ ነዚ አስክ ንስማዓያ 2011 ዓ.ም ከሁለታችንም ሀገራት የተውጣጣ የሚኒስትሮች የጋራ ኮሚቴ ተቋቁሞ ነበር። ኮሚቴው ከትራንስፖርት፣ ከውጭ ጉዳይ፣ ከንግድ፣ ከመከላከያና ከደህንነት እንዲሁም ከሌሎች መስሪያ ቤቶች የተዋቀረ ነበር። ለሁለት ዓመት በጋራ ሰራ። በወቅቱ በነበረው ውይይት ጥሩ መግባባት እየተደረሰ መጥቶ ነበር። ሁለቱ ሀገሮች ለሚያስቧቸው ስራዎች የሚሆን ፋይናንስም ተገኘ። የአውሮፓ ህብረት በኢትዮጵያና ኤርትራ መካከል ያለውን መሰረተ ልማት ለማከናወን ከአሰብና ምጽዋ ወደብ ወደ ኢትዮጵያ ግዛት የሚያስገባውን መንገድም ለመጠገን ገንዘብ መድባለሁ አለ። የዓለም ባንክና የአፍሪካ ልማት ባንክ በኤርትራ ወደቦች ላይ የሚካሄደውን የመሰረተ ልማት ስራ ለማከናወን ወጪውን እንሸፍናለን ብለው መጡ። ነገረ ስራው ሁሉ ብሩህ መሰለ። ኢትዮጵያ በኤርትራ ወደቦች ላይ የሚኖራት ተጠቃሚነት ኢኮኖሚያዊ እንደሚሆንና በንግድ ህግ እንደሚመራ በኤርትራ በኩል ሐሳብ ሲቀርብ በእኛም ዘንድ መደናገጥ አልተከሰተም። ትክክል ናቸው የሚል እምነት ይዘን መስማማታችንን ለጠቅላይ ሚኒስትሩ ሪፖርት አቀረብን። በዚህ ጊዜ ነው ነገሩ ሁሉ እንደገና እንዳልገባን የተረዳነው። አብይ ተቆጡን። እኔ የባህር ኃይል የማሰለጥነው ሆራ ሐይቅ ላይ እንዳሰፍረው መስሏችሁ ነው እንዴ ብለው አበዱብን። የኤርትራ ወደቦች ላይ ሰራዊት ካላሰፈርሁ የባህር ኃይል እዚያ ከሌለኝ አይሆንም ብለው ጮሁብን። ለድጋሚ ውይይት ቀጠሮ መያዝ እንዳለብን ወስነን ተለያየን። ይሁን እንጂ ሻቢያዎች ከጠቅላይ ሚኒስትሩ ጋር ያደረግነው ውይይት ቀድሞ ሙሉ ደርሷቸው ነበር። እንዲህ ያለ ቅዠት ላይ መሳተፍ አንፈልግም አሉን። አንዳንዶቹ መሪዎቹ ራሳቸው ይነጋገሩበት ብለው በጨዋ ቋንቋ መለሱን። አብይ ባህር ኃይሌን አሰብና ምጽዋ ላይ ካላሰፈርኩ ሌላው ሁሉ ይቅር በማለታቸው ምክንያት ዓለም ባንክም የአውሮፓ ህብረትም ሆነ የአፍሪካ ልማት ባንክ የያዙት እቅድ ሁሉ ከሸፈ። መሪዎቻችን አርቆ ለማሰብ የተፈጠሩ ቢሆኑ ኖሮ በዚያ በ2012 ማድረግ የነበረባቸው በመጀመሪያ የወደቦችን ተጠቃሚነት ማረጋገጥ፣ ቀጥሎ ደግሞ ወደ ተሻለ ጥቅም ማሳደግ ነበር። ግን ሰራዊቴ ጓንዴና ጎራዴ ይዞ ቀይ ባህር ላይ ካልተንጎራደደ ብለው ጠቅላይ ሚኒስትሩ ብዙ የተደከመበትን ፕሮጀክት አቋረጡትና አሁን ደግሞ ወደ ጦርነት ውስጥ ገብተናል፣ እሱን ታሳቢ አድርጋችሁ ተንቀሳቀሱ እያሉን ነው። እምባር ከም ሰማዕኹም ወይ እዚ እዛረቦ ጸንሐ እንታይ ዝብል ዘሎ ኣብ 2011 ኣሜሪካ፣ ሕብረት ኣውሮፓ፣ ናይ ዓለም ባንክ ከምኡ ድማ ሕብረት ኣፍሪካ እዚ ተፈጢሩ ዘሎ ሓድሽ ዕርቂ ናይ ኤርትራን ናይ ኢትዮጵያ ከመይ መንገዲ እያ ካብ ባፅዕን ካብ ዓሰብን ወደብ ክትጥቀም ዝግባኣ ዝብል ካብ ኢትዮጵያን ካብ ኤርትራን ዝተዋፅኡ ኮሚቴ ተዋቂሩ ብሓንሳብ ክጸርሕ ድሕሪ ምጽናሕ ኣዝዩ ተስፋ ዘለዎ ጽቡቕ ስራሕ ክስራሕ ተጸኒሑ ኣብ መወዳእታ ግን አብይ አሕመድ ፋሕ ብትናቢልዋ እንታይ ነራ ኣብ መንጎ ኢትዮጵያን ኣብ መንጎ ኤርትራን ዝርከብ ወይ ከዓ ዝግበር ርክብ በቲ ዓለም ለኻዊ ናይ ቢዝነስ ወይ ከዓ ናይ ንግዲ ሕጊ ክኸውን ኣለዎ ዝብል ጥርዓን ወይ ከዓ ሓድሽ ሓሳብ መንግስቲ ኤርትራ ሒዙ ከም ዝመፀን አብይ አሕመድ ነዚ ምሰምዕ ግን አነ ሰራዊት ናይ ባህሪ ወይ ከዓ ባዕረ ኃይሊ ዘሰልጥን ዘለኹሲ ኣብ ናይ ኤርትራ ባህሪ ከቐምጥ እንድሕር ተዘይኮይኑስ ይትረፍ ኢሉ ነቲ ኩሉ ነገር ከም ዘበላሽዎ ይዛረባሎ። ካብዚ አነ ላዕለ ሓቂ የለን ፈቲና ጸሊና ኣብ ጎና ሃገርና ኢና ክንከውን። ስለዚ ኣብዚ ሰዓት እዚ ነዚ ንኣን እንድሕር ትሰምዕ ትኾንካ ክትበራበር ይግባ። እዚ ሰዲድዎ ዘሎ ወይ ከዓ እዚ ኣውፂዎ ዘሎ ሓድሽ ሓበሬታ ኣብ ውሽጢ ናይ ወፃኢ ጉዳያት ሚኒስተር ናይ ኢትዮጵያ ዝሰርሑ ዝነበሩ ባይዘወይ እዚ ጉዳይ እዚ አብይ አሕመድ ከም ዘይተሰማማዓሉን አብይ አሕመድ አነ ኃይል ባህሪ ዘሰልጥንን ዝዕልምን ዘለኹ ኣብ ባህሪ ኤርትራ ከቕምጥ እንተዘይ ኮይኑ አይደልን ከም ዝበለ አቀዲሙ ናይ ኤርትራ ስለያ በፂሕሞ ነይሮም ኢሎም በዝኾነ ግን አብይ አሕመድ ትማሊ እንታይ ኢሉ የመስግኖ ከም ዝነበረ ኣብ ጭንቂ ጊዜ ኣብ መከረው ጊዜ ንመንግስቲ ኤርትራ ንኢሳያስ አፈወርቅን እንታይ ኢሉ የመስግኖ ከም ዝነበረ ነዛ ቪዲዮ ዛ ክጋብዘኩም እሞ ኣብ መወዳእታ ሰላም አምላኽ ምስ ኩልኹም ይኹን ጽምዳውያን ወዳፎም ኢሱ በጀግንነት ይህንን ገድል ስለሰራ በምወደው ህዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። ጸሎቴ የኢትዮጵያውያን ጸሎት እጅግ ለምንወደው ለኢትዮጵያ ያለው ፍቅር ከምትገምቱት በላይ የሆነው
ስለኛ ተናግሮ የማይጠግበው ኢሱ ክብርና ምስጋና ይገባዋል። ከጥቂት ዓመታት በፊት በኢትዮጵያ ፍቅር ያበደና የነደደ